ሰላም እንዲስቋችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱን መረጃ ይዘናል። አብራችሁን ቆዩ። ቱርካዊው የስፖርት ጋዜጠኛ ለእስር ተዳርጓል ተብሏል። በምን ምክንያት ነው የምንመለከተው ነው። አንድሪክ በሪያል ማድሪድ ይቆያል ተብሏል። ብራዚላዊ የፊት መስመር አጥቂ አንድሪክ በዚህ በሪያል ማድሪድ እንደሚቆይ ተረጋግጧል። ስለሱ መረጃ ዋለን። ሮሜሮ አትሌቲኮ ማድሪድን ሊቀላቀል ነው ተብሏል። እንደዚሁም ሊቨርፑል አዲስ ተጫዋች ማስፈረሙን ይፋ አድርጓል። የምንመለከተው ጉዳይ ነው። ኔማር ኢንተር ሚያሚ ይሄዳል ወይ የብዙዎች ጥያቄ ሆኗል። ስለሱ አጠር ያለ መረጃ እናካፍላችኋለን። ቸልሲ ታዳጊ ለማስፈረም ተቃርቧል ተብሏል። ማንን ነው የሚያስፈርመው እናየዋለን። እንደዚሁም ወላጆቹ ስብስባቸውን አሳውቋል። የኢትዮጵያ ብሔራዊ ቡድን በቀጣይ መስከረም ወር ለሚያደርገው የአፍሪካ ዋንጫ ማጣሪያ ስብስቡን ይፋ አድርጓል። ባርሴሎና ተጫዋቹን ለረጅም ጊዜ ተጎድቶበታል። የባርሴሎና ተጫዋች ማን የተጎዳው የምንመለከተው ነው። እንደዚሁም የሆር በርግ የኒውካስትል ጥያቄ ውድቅ አድርጓል ነው የተባለው። በርካታ ጉዳዮችን አነሳና አሰልጣኝ ዣቢ አሎንሶ ምን አቅደዋል የሚለውን የብዙዎች ጥያቄ ነው። እንደዚሁም ሜሲን በተመለከተ የምናካፍላችሁ መረጃ ይኖራል። አብራችሁ ቆዩ። ሰብስክራይብ አድርጋችሁ እንድትጀምሩ እንጠይቃችኋለን። ወደ መረጃዎቹ እንሂድ። በቀዳሚነት የምንመለከተው ቱርካዊ የስፖርት ጋዜጠኛ ለእስር ተዳርጓል ተብሎ ሁለተኛው የዝውውር ዜና ያሰራጨው ቱርካዊ የስፖርት ጋዜጠኛ ቡርሃን ካን ቴሬዚ ለእስር መዳረጉ ተገልጿል። ጋዜጠኛው ጀማል ሙሲያላ ወደ ጋላታሳራይ ተዘዋውሯል ሲል ሐሰተኛ መረጃ ዘግቦ እንደነበረ ተነግሯል። ይሁን እንጂ ጋላታሳራይ የተሰራጨው ዜና ሐሰተኛ መሆኑን በተደጋጋሚ ባወጣው መግለጫ አሳውቋል። የአካባቢ ፖሊስ ጋዜጠኛው ለሕዝቡ አሳሳች መረጃ አሰራጭተሃል በሚል ለእስር እንዳደረገው ነው የተደረገው እና ቱርካዊ ጋዜጠኛ አሁን በእስር ላይ እንደሚገኝ ተረጋግጧል። አንድሪክ በሪያል ማድሪድ ይቆያል ተብሏል። ብራዚላዊ የፊት መስመር አጥቂ አንድሪክ በዚህ ክረምት በሪያል ማድሪድ ቤት እንደሚቆይ ተገልጿል። አንድሪክ በርካታ የአውሮፓ ክለቦች ቢፈልጉትም ክለቡ በመቆየት ለቦታው እንደሚፋለም ጭምር ነው የገለጸው። በቀጣይ የውድድር ዘመንም በሪያል ማድሪድ የፊት መስመር ቦታ ላይ ከፍተኛ ፍክክር ይጠበቃል የተባለው። ይሁን እንጂ ተጫዋቹ ክለቡ እና እንደዚሁም አሰልጣኙ ጆዜ ሞሪኒዮ በጋራ ለመቀጠል መስማማታቸው ነው የተነገረው እና አንድሪክ በሚቀጥለው ውድድር ዘመን በሪያል ማድሪድ እንመለከተዋለን ማለት ነው። ሌላው ሮሜሮ አትሌቲኮ ማድሪድ ሊቀላቀል ነው ተብሎ አርጀንቲናው የቶተንሃም ተከላካይ ክርስቲያኖ ሮሜሮ አትሌቲኮ ማድሪድ ለመቀላቀል መቃረቡ ተገልጿል። አትሌቲኮ ማድሪድ በቅርቡ ለቶተንሃም አዲስ ዝውውር ሂሳብ ለማቅረብም በመዘጋጀት ላይ እንዳለ ነው የተነገረው። ሊቨርፑል እንደዚሁ ተጫዋች ያስፈርሟል። ሊቨርፑል የተቀላቀለው የሮናልድ አራውሆ በዝውውር መደሰቱን ከፊርማው በኋላ ተናግሯል። በሊቨርፑል አዲስ ህይወት ለመጀመር ዝግጁ ነኝ ሲል ተናግሯል። ሮናልድ አራውሆ በሊቨርፑል ቤትም የ33 ቁጥር ማሊያን የሚለብስ ይሆናል ነው የተባለው። እናም በሊቨርፑል እንግዲህ ወሳኝ ስራዎችን እሰራለሁ ሲል ገልጿል። በውሰት ውል ውስጥ በአመቱ መጨረሻ ላይ በ55 ሚሊዮን ዩሮ በቋሚነት የማስፈረም አማራጭም ተካቷል የተባለው ያው በውሰት ነው የሚመጣው። እናም ከዛም በኋላ ግን በ55 ሚሊዮን ብር መግዛትም እንደሚችሉ ክለቡ የግሉ ማድረግ እንደሚችልም ጭምር ነው ስምምነት የተደረሰው። ኔማር ኢንተር ሚያሚን ይቀላቀላል የብዙዎች ጥያቄ ሆኗል። ብራዚላዊ ተጫዋች ኔማር በቀጣይ ጥር ሙሉ ውሉ ሲያበቃ ከሳንቶስ ጋር ሊለያይ እንደሚችል ተነግሯል። ኔማር ቀጣይ መዳረሻው የአሜሪካው ክለብ ኢንተር ሚያሚ ሊሆን እንደሚችል እየተዘገበ ይገኛል። ይህ በእንዲህ እንዳለ ኔማር ቅርብ የሆኑ የቀድሞ የብራዚላዊ ተጫዋቹ ፊሊፔ ሜሎ ዜናውን አረጋግጧል። ኔማር ከጥር ወር ጀምሮ ሳንቶስን በመልቀቅ ለኢንተር ሚያሚ ሊጫወት ይችላል ሲል እንደዚሁ ፊሊፔ ሜሎ ተናግሯል የተባለው የቅርብ ጓደኛው ነው። ቸልሲ ታዳጊ ለማስፈረም ተቃርቧል። ታዳጊው የዝውውር ሂሳብ $3 ሚሊዮን እና እንደዚሁም ተጨማሪ ክፍያ መሆኑን ዘ አትሌቲክስ ነው የዘገበው። የምዕራብ ለንደኑ ክለብ ቸልሲ የአሜሪካዊ ታዳጊ ከሎስ አንጀለስ ጋላክሲ ለማስፈረም ተቃርቧል ነው የተባለው። ብዙዎችም ተናግረውበታል። ዋሊያዎቹ ስብስባቸውን ይፋ አድርገዋል። የኢትዮጵያ ብሔራዊ ቡድን በቀጣይ መስከረም ወር ለሚደረገው የ2027 የአፍሪካ ዋንጫ ማጣሪያ ጨዋታዎች ስብስባቸውን አሳውቋል። ዋሊያዎቹ አሰልጣኝ ዮሐንስ ሳህሌ ለተጫዋቾቹ 39 ተጫዋቾችን ጥሪ አድርገዋል የተባለው። ጥሪ ከተደረገላቸው ተጫዋቾች መካከል 20
ከ20 ዓመት በታች ናሽናል ካምፕ ላይ የሚገኙ 6 ተጫዋቾችም ተካቷል የተባለው። ጥሪ የተደረገላቸው ተጫዋቾች አርብ ነሐሴ 8 ከ8 ሰዓት ጀምሮ በጁፒተር ሆቴል በመሰብሰብ ዝግጅት እንደሚጀምሩም ጭምር ነው እየተነገረው። እሱ ለመመልከት ትችላላችሁ። የባርሴሎና ተጫዋች ለረጅም ጊዜ ተጎድቷል። ስዊድናዊው የባርሴሎና የክንፍ ተጫዋች ሩኒ ባርጊ ከባድ የጉልበት ጉዳት እንዳጋጠመው ተነግሯል። ተጫዋቹ በጉልበት ላይ አይሲኤል ጉዳት እንደገጠመው የስፔን መገናኛ ብዙኃን ዘግበዋል። ተጫዋቹ በ2024 ተመሳሳይ ጉዳት አጋጥሞት እንደነበረም ጭምር ተነግሯል። በሆይበርግ የኒውካስትልን ጥያቄ ውድቅ አድርጓል። ኒውካስትል ዩናይትድ ፔር ኤሚል ሆይበርግን ከማርሴ ለማስፈረም ንግግር ጀምሮ ነበረ። ይሁን እንጂ ተጫዋቹ የዝውውር ሂደት በአሁኑ ሰዓት መቆሙ ተነግሯል የተባለው። ማርሴ ተጫዋቹን ለመልቀቅ 15 ሚሊዮን ዩሮ መጠየቁም ነው የተነገረው። ሜሲን በተመለከተ እንግዲህ ሜሲ እንደዚሁ ከሰሞኑ አባቱ ህይወቱ ማለፉ ይታወቃል እና በሰብአዊ መብት በሱ የሜሲ ጠበቆችም ህጋዊ እርምጃ ሊወስዱ ነው ሲሉ ተነግሯል። የሊዮኔል ሜሲ ወላጅ አባት ጆርጅ ሜሲ ስርዓተ ቀብር ትናንት መፈጸሙ ይታወቃል። በግል በተካሄደው ስርዓተ ቀብር ወቅትም መገናኛ ብዙኃን የቤተሰቡን ፈቃድ ሳይጠብቁ በቅርብ መገኘታቸውን ተገልጿል እና ሊዮኔል ሜሲ ጠበቆቹ ቤተሰቡን የግል ነጻነት በጣሱ መገናኛ ብዙኃን ላይ ክስ እንደሚመሰረት ጭምር ነው የተነገረው። በቀብር ስነስርዓቱ ላይ በርካታ ሰዎችም አልተገኙም። በግል በቤተሰቦቹ ብቻ ነው የቀብር ስነስርዓት የተፈጸመው ነው የተባለው እና ብዙዎችን አነጋግሯል። አሰልጣኝ ዣቪ አሎንሶ ምን አቅደዋል የሚለው አሰልጣኝ ዣቪ አሎንሶ በቡድን ውስጥ ደረጃ 1 እና 2 ቡድን ለመስራት እየሰሩ መሆኑ ተነግሯል። ክለቡ 1 ተጫዋች አሰልጣኝ 2 አይነት ቡድን እየሰሩ ነው የሚል እምነት እንዳላቸው ተዘግቧል። ይህም ተጫዋቾቹ ከአሰልጣኙ እቅድ ውጪ እንሆናለን የሚል ስጋት እንዳደረባቸውም ጭምር የተነገረው። ቸልሲ በበኩሉ አሰልጣኝ ቡድኑ በመክፈል 2 አይነት ቡድን እየሰሩ ነው መባሉን ውድቅ አድርገውታል የተባለው። ሌሎች መረጃ ካለን እንመለሳለን። መልካም ቆይታ።